ቅዱስ አትናቴዎስ እንደሚናገረው ሰይጣን በየዓመቱ ክርስቲያኖችን ሁል ጊዜ ከተዋጋበት ውጊያ ይልቅ በአብይ ጾም አብልጦ ይዋጋቸዋል ይላል። ሁል ጊዜ ከሚፈትናቸው ይልቅ ሰይጣን ክርስቲያኖችን ጠንክሮ የሚፈትናቸው በአብይ ጾም ነው። ምክንያቱም አብይ ጾም ሁለት ነገር ስላለው፣ አንደኛው ከክርስቶስ ጋር ስለምንተሳተፍ ነው የራሱ ጾም ስለሆነ፣ ሁለተኛው ደግሞ ትልቁ ጠላታችን የተሸነፈበት ጾም ነው። ከዚህ የተነሳ ክርስቲያኖች በአብይ ጾም በትልቁ ይፈተናሉ። ስትገለብጡት ክርስቲያኖች በአብይ ጾም ትልቅ ጸጋ ያገኛሉ ነው። በየትኛውም ጾም ከሚያገኙት ጸጋ በበለጠ በአብይ ጾም ክርስቲያኖች ትልቅ ጸጋ ያገኛሉ። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጸጋ ካላገኘ ተንኮለኛ ነው ማለት ነው። እርግጠኛ ሆኜ ነው የምነግራችሁ ይሄን ማለት ነው። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጥያቄ ካልተመለሰለት፣ አንድ ችግር ካልፈታ ሰውየው ተንኮለኛ ነው። እናንተም ጭምር ማለት ተስፋ ላስቆርጣችሁ አይደለም፣ በቃ ናችሁ ማለት ነው። ገባችሁ? የጾሙ መጨረሻ ላይ አንድ ችግር ካልፈታችሁ ተንኮለኛ ሰዎች ናቸው። ገባችሁ? ጻድቅ ሸተትኩ መሰል። ችግር የለም። ጉዳዩ አሁን መዳናችን ነው እንጂ እናንተ ስለኔ ያላችሁ አስተሳሰብ ስላልሆነ ችግሩ እሱ ችግር አይሆንም። እንደምንም አድርጋችሁ ሳልኝ፣ ዋናው መጽደቃችሁ ነው። ስለዚህ ችግር አለብን ማለት ነው። አያችሁ? እዩትማ የነነዌ ሰዎች 3 ቀን ጾሙና ጥያቄ ተመለሰ አልተመለሰም? ተመለሰ። የአገር ጥፋት ቀረ ማለት ነው። እኛ ጾም ጾመን ለምንድን ነው መልስ የማናመጣው? ተንኮለኛ ስለሆነ ነው። አባ ጴሜን የሚባል አባት አፋችን በጾምና በጸሎት ሸተተ፣ ልቡናችን ግን በተንኮል የታሰረ ነው ይላል። ሰው አፉ እስኪሸት ድረስ በሳምንት 5 ቀን ቢጾም ተንኮለኛ ከሆነ የምግብ አድማ ነው እንጂ ጾም አይደለም። ምንም ትርጉም የለው። ጾም የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ምንድነው? ስትጾሙ ራሳችሁን ምን በሉ ነው ያለው? ተቀቡ። እና ቅብ የተባለችው ምንድናት ነው ያሉ አባቶቻችን? ፍቅር ናት ይላል። ስትጾሙ ራሳችሁን ተቀቡ። ራስ ለምንድነው ራሳችሁን ተቀቡ ያለ? እንደው እግራችሁን ተቀቡ ድካሙ እንዲልቃችሁ አይደለም? እጃችሁን ተቀቡ ለምንድን ነው ያለው? ራስ ምንድነው? ራስ የተባለ ልብ ነው። አለቃ ማለት ነው። ራስ ልብ ነው። ልብ በፍቅር ካለዘበ ጾሙ ከራራ ነው። አታታለው ደረቅ ቆዳ አይታችሁ ታውቃላችሁ?